ዲያቆን ሄኖክ አሳዳጊ ሁሉ የበደለው ነው የሚመስለኝ። ለምን ሲባል የቤተ ክርስቲያኒቱን አባቶች የማያከብር እንደፈለገ የሚናገር መልከሙና መልኩን አሳምሮ በጣም ስድ አካሄድ እየሄደ ያለው ወንድም ነው። እሱ እኮ መንግስተ ሰማያት ገብታችኋል ቢሏችሁ አንድ እግራችሁን አስገብታችሁ ፈጽማችሁ ሳትገቡ አትመኑ። እግርህ አይሄድም ወንድም ይዛ ይሄ እንዴት ነው? ይሄ ነው ካሁን ቢሞት እግሩ አይሄድም፣ እዚሁ መቃብር ነው የሚገባው። ቢቀብሩት ያው አጃቢዎች ስላሉት ላሊበላ ወስደው ማን ነው አምጣልህ፣ ደብረ ሊባኖስ ወስደው ነው ደብረ ሊባኖስ ተቀብረ ያው የተክለ ሃይማኖት መቃብር ቤዛ ስለሆነ እንደዛ የሚባል ነገርም አለ። ቤዛ ነው። ለዛም ብዙ ሀብታሞች ደብረ ሊባኖስ ሲዘርፍ እንደፈለገ ሲዘሙት እግዚአብሔር ሲበድል ኖሮ መጨረሻ ላይ የቁም ፍታት የሚባል አለ። እዛው በህይወቱ ገንዘው ቄስ ማህራውን ከበላለት በኋላ ሲሞት ደብረ ሊባኖስ ቀበሩኝ ይላል።